بيوتني كتلو لأن أنت أسكت السلام عليكم للبلدقاقم وعليكم السلام ورحمة الله وبركاته يعني نيوت إياك ياتشن ميونو من دنو يتأمان يميلون استيرا يابا مجا ونتم من دن يتأمان الله عندي أدركان عندنا يتأمان ودولة نيوت إياك ياتشن سنالف دمو مانن نكتل بزوج አንዴ አባሽ ነው አንዴ እንትናን እየተባለ እየተከፋፈለ ነው። በዚህ ሰዎች እኛ የምንከተለው ሰው ራሱ ግራ ገብቶናል። እስቲ ማንን ብንከተል እርሶ ይመክሩናል? ነብያችን መከተል ነው የሚያስማማን ፈላህ ነጃ መውጫ في يوم القيامة። ኦኬ ወደ ሶስተኛው ጥያቄያችን ስናልፍ ደግሞ ለምንድን ነው ስለ ዋህዳ ጉዳይ ያልተጠያየቅነው? ስለ ዋህዳ ጉዳይ ያልተጠያየቅነው እንቸግሮን መቸገራችን ያላወቅነው ለዚህ ነው ያን ታሪክ ዛሬ ያልናፈቅነው የነስር መንስኤ መሆኑን አላወቅነው። እስቲ ስለ ኢባዶቻችን ምን ትለናል? ዑለሞች ሰጥቶናል ቀርቶ የሚያስቀሩ ብዙ ታሪካቸው ተጽፈው ባይኖሩም ቀርቶ ያወቁትን ሰርቶ የሚያሰሩ ጠንካሮች አቢዶች ዛይዶች ነበሩ። አብዛኞቹ ሰዎች ስለ ዑለሞቻችን ብዙ ነገር ይናገራሉ። አንዱ ሲፈልጉ ይሄኛው ዑለማ አባሽ ነው ይሄኛው ዑለማ አባሽ ነው ይላል። እስቲ እርሶስ ስለ ዑለሞቻችን ጉዳይ ምን ይላሉ? እኛ ዑለሞች ያሉን የሚበቁን ለሀገር መዘየር ይጠቅማል ማየት ማመን ነበር ከከተሞች ውጪ ብጎበኝ ባላገር መካና መዲና ባይከድ መዝሀር በቂ ዑለሞች አሉን ያመንኩን ታብሰራ ለኛም ጃሚያ ነው ሆኖም ታህተ ለሽጃር መንበዕ ለዕልም ለመላይን البشر ዩቲዩብ ከፍቼ ዲኔን ማገልገል እፈልጋለሁ ነገር ግን ሚዲያ ላይ መውጣት አልፈልግም ለሚሉ ሰዎች ምን ትልልናል? ውሃ ላይ የኖረ ውሃ ይጠማው ነበር። እቺ መልስ እንኳን ታስቃለች። ሹክራን እንግዲህ ፈገግታ ሱና ነው እያልን እንቀጥላለን። ለምን ዲናችንን መረዳት አቃተን? በዚህ ጉዳይ ሁሉም የምጠይቅበት ዲናችን መረዳት ጊዜ ማንሰጥበት ወንድም እህቶች ዛሬና አስብበት እስላምን ብሎ ማለት የምገለጽበት አኽላቅ ስነ ምግባር የምታወቅበት መተግበሩ ገር ነው ከተጠቀምንበት። ሹክራን እንግዲህ ራያ አባ መጫወንም ያመሰግኑት ወደፊት ምንቀጥል ይሆናል። ሙስሊም ማለት ምን ማለት ነው? ብዙዎች ሙስሊምናን የሚረዱት አሸባሪ ቀጣፊ ወይም ደግሞ አባሽ ኒባሽ እያሉ ብቻ ሙስሊሙን ለመከፋፈል በጣም ብዙ ነገር ይጥራሉ። ስለ ሙስሊሙ መከፋፈል ጉዳይ ወደ በኋላ ላይ መጠይቆት ይሆናል። ግን እስቲ ሙስሊም ማለት ምን አይነት ባህሪ ያለው ሰው ነው? ባህሪው ጥሩ ሲሆን የምታወቅበት ጎረቤት ጓደኛው ሰላም የሆኑበት ከእጁ ከምላሱ የተጠበቁበት ሀያቱ በኢስላም ወላሂ አጂብ የሆነ መልስ ነው። ወላሂ በጣም ይገርማል። ወላሂ በጣም አጂብ የሆነ መልስ ነው። በእኛና በአላህ መካከል ያለው ምስጢር ምንድነው? በእኛና በአላህ መሃል ያለው ምስጢር ላ ሸሪከ ለሁ አምነን ስንመሰክር በቀልብ ያመንነውን በአካል ስንተገብር ቀልባችን ከሱ ጋር ማድረግ ነው ትስስር ሊገባን ይገባል ያከዳው። ለሙሽሪኮች ምን ትላለህ? በአላህ ማጋራት ማለት ትልቅ ወንጀል ሳይቶብቱ ድንገት ከደረሰች አጀል። ዱንያ ለኛ ምናችን ናት? ብዙ ሰዎች ዱንያን የሚረዱባት መንገድ በጣም ሌላ ስለሆነች ዱንያ የስንቆች መቋጠሪያችን ናት። እስቲ ብዙውን ጊዜ እስልምናን ለማጥፋት ስሙን እንዲሁም ደግሞ እስልምናን ከምድረ ገጽ ለማጥፋት ወላሂ ምን ትላችኋለህ? ያ ራያ ወላሂ አይቻልም አለውና ባለቤት ያ ረበና አቤት ወላሂ እስልምናን ለማጥፋት ይታክታሉ እንጂ መቼም አይሳካላቸውም። ከዚህ ይውላል። እስቲ ሊነጣጥሉ ለምሳሌ በእስልምና ውስጥ ከሁሉም ብሔር ውስጥ ኢትዮጵያ ውስጥ ካሉ ብሔሮች ከአማራውም ከኦሮሞውም ከትግሬውም ከሶማሌም ከሶዶም ከየትኛውም ዘር ሙስሊሞች አሉ። ነገር ግን በዚህ የተነሳ አንድ ብሔር ከብሔር ሲጋጭ ብድግ ተብሎ እስልምናን ለማጣጣል ነገር ግን ወላሂ በጣም ብዙ ሰዎች እስልምናና ስማችንን ለማጥፋት እየታከቱ ነበር። ነገር ግን እርሶ በዚህ ነገር ላይ ምን ይላሉ? እኛ ሙስሊሞች ነን አንነጣጠልም በቋንቋ በጎሳ አንደናበርም ዲናችን እስላም ነው እኛም ህዝበ ሙስሊም ከዚህ ውጪ ሌላ የለንም ሌላ ስም ማንም መሐላችን ገብቶ አይለያየንም እስላም አንድ አድርጎናል ንከፋፈል። የተለያዩ ሰዎች ባህልን ይከተላሉ። ማለትም ለምሳሌ በኦሮሞ ባህል ከሄድን ኢሬቻ ይከበራል።
በአማራው ባህል ከሄድን እንዲሁም በትግሬው ባህል ከሄድን አሸንዳ ምናምን የተባለ ይህ ባህላችን ነው፣ ነገር ግን ከእምነታችን ጋር ምንም የሚያጋጨው ነገር የለም በሚል ብዙ ነገሮች ይከበራሉ። ምን ይመስሎታል? ያራያ ልባችን ከኢማን ስላልተዋወቀ ዲኑ ብዙዎቻችን ስላላስጨነቀ ቀልባችን ደረቀ በሸያጢን ከይድ። እሺ በመጨረሻ የምታስተላልፉት መልእክት ካለ? ወቅቱ ስላልበቃኝ አልቻልኩም መራመድ ሴራን ለመናገር እንዳልገባ መንገድ ለጊዜው በዚህ ካለማቆም ስገደድ በስተ መጨረሻ ነዝቤን ሳገባድድ አጥብቀን እንያዝ የሱናውን ገመድ ካንደበትም አልፎ ከልብ እስክዋሃድ በነቢያችን ላይ ሶላት ሰላም ይውረድ ወአሊ ወአስሐቢ ወታቢዕ ሱጀድ በሁሉም ላይ ይውረድ። እኔ እስካሁን አብሬያችሁ የቆየሁት ሰላሀዲን ሙአመር ነበርኩ። በቀጣይ ቪዲዮ ተመልሼ እስክመጣ ያላህ ሰላምና እዝነቱ ቸርነቱ በእናንተ ላይ ይሁን እያልኩት በራያ ነሽዳ ከዚሁ የምናጠናቀቅ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ቪዲዮአችንን ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልን እንዲሁም አስተያየት ጥያቄ ካላችሁ ኮሜንት ስር በማስፈር እንዲሁም ደግሞ ቪዲዮን ላልሰሙና ላላዩት ወገኖቻችን ቪዲዮን በማድረስ ቤተሰብነቱን ያጠናቁ። ይህ ሐላል ሚዲያ ነው። በሐላል ሚዲያ ላይ የተለያዩ ወቅታዊ መረጃዎችን እንዲሁም ደግሞ የተለያዩ ነገሮችን ያገኛሉ። አይ ስዌር ኢን ዘ ጋድ ወላሂ ትጠቀማላችሁ። ወንድም እህቶች እዚህ ጋ ቆማለሁ ለከል ሐምዱ ብዬ ምስጋና ቀርባለሁ። አላህ እድሜ ከሰጠኝ ደግሜ እመጣለሁ። ሲራን ካቆምኩበት ቦታ ቀጥላለሁ። በዱሃ እንዳትረሱኝ አማና ብያለሁ። አላህ እንዲያገራልኝ ከሱ ከጅላለሁ። በዱዓቸው በርከት ብርታት አገኛለሁ። የአንድነት መሐባ አማና ብያለሁ። በቅድሚያ ከራስህ ብዬ ጀምራለሁ። ለአላህ ስሉላችሁን እወዳችኋለሁ። በአላህ ሰላምታ ለያችኋለሁ። አሰላሙ አለይኩም